ይህ ክሬም እንግዲህ ለቆዳ ለማድያት በጣም ጥቅም እንዳለው እናውቃለን ማለት ነው። እንግዲህ ዛሬ ላስታውሳችሁ መጥቻለሁ። ውድ የቻናሌ ቤተሰቦች እንደምን ቆያችሁ? ሁላችሁም በያላችሁበት ስፍራ ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ካካው በተር በጣም ለቆዳችን ጠቃሚ ክሬም ነው ማለት ነው። ለደረቀ ቆዳ፣ ጥቋቁር ላለበት፣ ማድያት ላለበት፣ ለተጨማደደ እንዲሁም ደግሞ በፀሐይ ወይም ደግሞ በምድጃ በኦቨን የሚመጣውን ማንኛውም ሙቀት ቆዳችን ላይ ካረፈ በኋላ እንግዲህ ጥቁረትን ያመጣብናል። ካካው በተር ስንቀባ ደግሞ ያንን ያነሳልናል በሂደት ማለት ነው። አጠቃቀሙ እንግዲህ ያው ቀን ላይ ነው፣ ማታ ላይ አይደለም ማለት ነው። ስለዚህ ቤተሰብ ቀን ላይ አንዳንድ የተፈጥሮ ክሬሞችን ብቻ በመጠቀም ማታ ላይ ደግሞ በዶፍ ሳሙና ወይ ደግሞ በልጆች ሳሙና ከታጠብን በኋላ ይህንን ፊታችን ላይ አፕላይ ብናደርገው በጣም ጥሩ የሆነ ውጤት ነው የምናገኘው። እንግዲህ ሁላችንም እንደምናውቀው ካካኦ በተር ተፈጥሮ ስለሆነ ብዙ ለፊታችን ጉዳት አያመጣም ማለት ነው። ጉዳት የሚያመጣው ፀሐይ ላይ ተቀብተን የምንወጣ ከሆነ አለርጂ ይፈጥርብናል። ነገር ግን በንጹህ ቆዳ ላይ ቤት ውስጥ ስንሆን ወይም ደግሞ ምሽት ከሆነ ቆዳችንን የማወፈር ጥቁረትን የማጽዳት ስራ ይሰራልናል። በተጨማሪም ደግሞ የሳሳ ቆዳችንን በማወፈርና ቦታው በመመለስ ውብና ለስላሳ የሆነ ቆዳ ያጎናጽፈናል። በተጨማሪም ለአይን ስር ጥቁረት፣ ለብጉርና ለሽፍታ በጣም ትልቅ ሰፊ አገልግሎት ይሰጠናል ማለት ነው። ቦታው ላይ በመቀባት እዚህ ጋር እንደምታዩት በማሳጀር በዚህ ማሳጅ በሴራሚኩ ማለት ነው ቦታውን ማሳጅ ካደረግን በኋላ እንተወውና ከዛ በኋላ አንዳንድ የፊት መሸፈኛዎች አሉ ሙቀት የሚሰጡ ማለት ነው። እነሱን ከላይ በማድረግ ለ10 ደቂቃ ሙቀት እንዲያገኝ እናደርገውና ንፋስ እንቀበላለን ቀን ላይ ማለት ነው። ከዛ በዚህ በዶፍ ሳሙና ከታጠብን በኋላ ሰንስክሪናችንን እንጠቀማለን። ምሽት ላይ ደግሞ ተቀብተነው ነው የምንተወው ማለት ነው። እና ውድ የቻናሌ ቤተሰቦች እናንተም ኦሪጂናሉን በመግዛት እንግዲህ ቆዳችሁን ከጉዳት ታደጉት እላለሁ። እናም ብዙ ጊዜ ለውጫዊ ቆዳ ብቻ ሳይሆን ለውስጠኛውን በማሰብ ውሃ በመጠጣት እንቅስቃሴ በማድረግ ጨው፣ ስኳር፣ ቅባት በመቀነስ ጤናማ አመጋገብን በመከተል እንግዲህ ቆዳችንን ከጉዳት መጠበቅ እንችላለን ማለት ነው። በተጨማሪም ቫይታሚን ኢ እና ኦሊቭ ዘይት ጨምረንበት ለጉልበት ጥቁረትና ለክንዳችን ጥቁረት መጠቀም እንችላለን። እንደገና ደግሞ በወሊድ ምክንያት የሚመጣውንም ሸንተረር ያጠፋልናል። መልቲ ፐርፐዝ ነው ያለው ማለት ይቻላል። ካካኦ ቅባት በጣም ብዙ አገልግሎት ነው ያለውና ሳይድ ኢፌክት ደግሞ እንዳይኖርባቸው መጀመሪያ በክንዳችን አካባቢ በመቀባት 30 ደቂቃ ካቆየ ነው በኋላ ሽፍታ ካለው መቀባታችንን እንተዋለን። ሽፍ ካላለብን ደግሞ ለሱ አለርጂ አይደለንምና መቀባታችንን ቀጥላለን ላለሁኝ። እንግዲህ ወደ እኔ አዳዲስ የመጣችሁ ውድ ቻናሌ ቤተሰቦች ቻናሌን እንግዲህ ምርጫችሁ ስላደረጋችሁ በቅድሚያ ላመሰግናችሁ እወዳለሁ። እንደዚህ እኔ ተጠቅሜ ደግሞ አይቼው ፈትኜው ግልጋሎቱን ከተጠቀምኩ በኋላ አንዳንድ ፕሮዳክቶችን ወደ እናንተ ማቅረቤን ቀጥላለሁ ማለት ነው። ከዚህ በፊትም የሰራሁት ቪዲዮ አለ፣ ካስፈለጋችሁ እሱንም ደግሞ ሊንኩን አስቀምጥላችኋለሁ ማለት ነው። እንግዲህ ካካኦ በተርን በመጠቀም ፊታችንን ወፍራም፣ ንጹህ እና ያማረ ማድረግ እንችላለን እላችኋለሁ። እንግዲህ የተጎሳቆለና የተጎዳ ቆዳንም ወደ ነበረበት ደረጃ ከፍ ያደርገዋል፣ ያቀላል፣ ጥቁረትንም ደግሞ ያነሳል ማለት ነው። ማሳጅ ግን ማድረጋችንን አንርሳ። የማሳጅ አገልግሎት እንግዲህ ያው የደም ዝውውርን
ቆዳችንን እንዲያገኝና አንቲ ኤጂንግ ነው። ራሱን በራሱ ያድሳል፣ ዲቶክስ ያደርጋል ማለት ነው። ደም ስራችን እንዲነቃቃ በማድረግ የተሸበሸበ ቆዳ ካለ ይወጥርልናል። እንግዲህ የካካኦ በተር ቅባትን ፊታችንን፣ እጃችንን፣ እግራችንን የፈለግነውን በመጠቀም ለውጡን በአንድ ሳምንት ውስጥ ማግኘት እንችላለን። እንግዲህ ካለቀም ግዙ፣ ቤት ውስጥም እንግዲህ ካለ ከረሳችሁ መጠቀም ጀምሩ እላለሁኝ። ትንሽዬውን ገዝታችሁ ሲያልቅ ቶሎ ቶሎ መጠቀም ይሻላል። ምክንያቱም ይሄ ትልቁ ብዙም ቶሎ ስለማያልቅ፣ ካልሆነም ደግሞ በብልቃጥ የቀናነስን ስንጨርስ መውሰድ ይሻላል እንጂ እሱን ከፍተን በምንጠቀምበት ሰዓት ቶሎ ቶሎ ሲከፈት አየር ስለሚገባው ጥሩ ላይሆን ይችላል እላለሁኝ፣ እንደኔ ሀሳብ ማለት ነው። እናንተም እንግዲህ አስተያየት ካላችሁ በኮመንት መስጫው ስር አስቀምጡ። እንግዲህ ለዛሬ የነበረኝ ቆይታ ይህንን ይመስላል። ይህንን እንግዲህ ቪዲዮ ያስገባውላችሁ እኔ ደስ ብሎኝ ክሪስማስ ማርኬት ላይ የቀረጽኩት ያስገባሁት ቪዲዮ ነው። እናንተም እየተመለከታችሁ እንጆይ አድርጉ ማለት ነው። እንግዲህ ላይክ ማድረግ ረስታችሁ እዚህ የደረሳችሁ ውድ የቻናሌ ቤተሰቦች ካላችሁ ተመልሳችሁ ላይክ በማድረግ እንግዲህ ቪዲዮውን እስከ መጨረሻ ተመልከቱ ትላለው። እንግዲህ ጠቃሚ በሆነ አስተማሪ በሆነ በሌላ ቪዲዮ እስከምንገናኝ እግዚአብሔር ሁላችንንም በያለንበት ስፍራ ይጠብቀን፣ ከሁላችንም ጋር እግዚአብሔር ይሁን እያልኩኝ ለዛሬ የነበረኝ ዝግጅት ይህንን ይመስላል። እግዚአብሔር ይባርካችሁ። አመሰግናለሁ። ሰላም ቆዩልኝ። ባይ ባይ።